የድሮ እናትና አባቶቻችን አንዳንድ ምልክቶችን ብቻ በማየት ይችማ ሴት ናት፣ ይሄማ ወንድ ነው የሚሉ ትልልቅ ሰዎችን ሰምታችሁ አታውቁም? እኔ የሰማሁትን ልንገራችሁ። ለምሳሌ ነፍሰ ጡር ሴት ከባድ የሆነ የጠዋት ህመም ካጋጠማት፣ ይሄ ማቅለሽለሽ፣ ማስታወክ፣ በጣም እርግዝናው ከባድ የሚሆንባት ከሆነ አይ ይችማ ሴት ናት ሲሉ ሰምቻለሁ። እንደገና ደግሞ ሰውነቷ ወፈር ካለ፣ ፊቷ ሞላ ሞላ ካለ፣ ካማረባት፣ ከወፈረች አይ ይሄማ ወንድ ነው ሲሉ ሰምቻለሁ። አንዳንድ ትልልቅ ሰዎች ማለት ነው። እስኪ እናንተ ምን ተብላችሁ ታውቃላችሁ? ወይም ደግሞ ምን ሲሉ ሰምታችሁ ታውቃላችሁ? ሌሎች ሰዎች ጾታ ይገምታሉ። አብሶ ደግሞ ትልልቅ ሰዎች የሆኑ ሰዎች አይ ይሄማ ወንድ ነው ይቺማ ሴት ናት ምናምን ብለው ሲገምቱ ይስተዋላል። እስኪ እናንተ ምን ተብላችሁ እንደምታውቁ ኮመንት ላይ ጻፉልኝ። በእርግዝና ጊዜ ትክክለኛው ጾታ የሚታወቅበት ቦታ የት ነው? ሆስፒታል ነው ማለት ነው። በአልትራሳውንድ በደንብ ይታወቃል ማለት ነው። ሆስፒታል ድረስ የልጃችሁን ጾታ ለማወቅ ሄዳችሁ ወንድ የሆነውን ሴት ነው፣ ሴት የሆነችውን ደግሞ ወንድ ነው ተብላችሁ የምታውቁ ሴቶች ወይም ደግሞ ወላጆች ልትኖሩ ትችላላችሁ። ወይም ደግሞ እስኪ ካላችሁ ጻፉልኝ እና እንደዚህ አይነት ስህተቶች ይፈጠራሉ። ዛሬ ሆስፒታል ድረስ ሄዳችሁ ደክማችሁ ግን የልጃችሁን ጾታ እየተቀያየረ የሚነገራችሁ ከሆነ በእነዚህ ምክንያቶች መሆኑን ልነግራችሁ ነው ዛሬ የመጣሁት። ስለዚህ አንደኛው ምክንያትና ሁለተኛው ምክንያት ምን እንደሆነ ነግራችኋለሁ። ለማታውቁኝ ነርስ ህይወት ነኝ። አብራችሁን ቆዩ። አንደኛው ስህተት እርግዝናው ከ30 ሳምንት በላይ ወይም ደግሞ ከ7 ወር በላይ በሚሆንበት ጊዜ የዛን ጊዜ ጾታችሁን የልጃችሁን ጾታ የምታውቁ ከሆነና ለማየት ፈልጋችሁ የምትሄዱ ከሆነ የዛን ጊዜ ስህተት ሊፈጠር ይችላል። ይሄ ስህተት የሚፈጠረው በአብዛኛው አልትራሳውንድ ክፍል በሚያየው ሰው ምክንያት ነው ማለት ነው። ምክንያቱም በዚህ ጊዜ ከ7 ወር በላይ ወይም ደግሞ ከ30 ሳምንት በላይ የሆነ ጽንስ በአብዛኛው የሚተኛበትና ለረጅም ጊዜ ሳይንቀሳቀስ የሚቆይበትና የሚያርፍበት ሰዓት። ስለዚህ በዛ ጊዜ ደግሞ ብዙ ጾታ የመታየት እድሉ በጣም ዝቅተኛ ይሆናል ማለት ነው። ስለዚህ አልትራሳውንድ ክፍል ያለው ሰው የአልትራሳውንድ የሚያያችሁ ሰው ምንድነው የሚለው ብልት ቢኖር ይታየኝ ነበረ፣ ግን ብልት ስለሌለ ሴት ናት ብሎ ሊገምት ይችላል ማለት ነው። ስለዚህ ሴት የሆነውን ወንድ ነው፣ ወንድ የሆነውን ደግሞ ሴት ነው ብሎ በግምት ሊነግራችሁ ይችላል። ምክንያቱም የወንዱ ክፍል ቢታይ ኖሮ ያው ታውቃላችሁ፣ ጾታ ለመለየት ዋናው ክፍል ያንን የጾታ የሚያሳየውን ክፍል ማየት ነው። ስለዚህ ያንን ክፍል ሲያይ ከሌለ የወንዱ ቢኖር ኖሮ ይታየኝ ነበር፣ ያስታውቀኝ ነበር፣ ስለዚህ ሴት ናት ሊሉ ይችላሉ ማለት ነው። ስለዚህ እንደዛ አይነት የጾታ ልውውጥ ሊፈጠር ይችላል። ምክንያቱም ብዙ ስለማይታየው ምናልባት ብሎ በግምት ሊነግራችሁ ይችላል ማለት ነው። ይሄ ስህተት የሚፈጠረው ደግሞ እዛው አልትራሳውንድ ባለ ሰው ክፍተት ምክንያት ነው ማለት ነው። ሁለተኛው ስህተት የሚፈጠርበት ምክንያት ምንድነው ደግሞ እርግዝናው ከ3 ወር በታች ወይም ደግሞ ከ12 ሳምንት ወይም ደግሞ ከ12 ዊክ በታች ከሆነ ብዙ ጾታው ላይታያቸው ይችላል ማለት ነው። ምክንያቱም የወንዱን ብልት እና የሴቷን ብልት መለየት በጣም ከባድ ሊያደርጉ የሚችሉ ሁኔታዎች አሉት። አንዳንድ ወንዶች ብልት ትንሽዬ ከሆነ ወንድ የሆነው ሴት ነው፣ ሴት የሆነችውን ደግሞ ወንድ ነው ብለው እንትን ሊሉ ይችላሉ ማለት ነው። ስለዚህ የልጆቻችሁን ጾታ ለማወቅ ሆስፒታል ድረስ ሄዳችሁ እነዚህ አይነት ስህተቶች እንዳይፈጠሩ ሴት የሆነውን ወንድ ነው፣ ወንድ የሆነውን ሴት ነው እንዳይባል በጣም የእርግዝና ጊዜው በጣም ይወስነዋል። ማለትም አስቀድማችሁ ከ12 ሳምንት በፊት ማወቅ የለባችሁ። እርግጠኛ ትክክለኛ ግምቱን ሳይሆን እርግጠኛ የሆነውን እንዲነግራችሁ ከ12 ሳምንት በላይ ቢሆን ይመከራል። እንደገና ደግሞ ከ7 ወር በኋላ ከሆነ እርግዝና ኦልሬዲ ያደገበትና በጣም ብዙ ሰዓት የሚተኛበት ሰዓት ስለሆነ ብዙ ሰዓት ተኝቶ የሚቆይበት ሰዓት ስለሆነ ብዙ ላይታየው ይችላል ማለት ነው። ስለዚህ የልጄን ጾታ ታዲያ ትክክለኛው ጊዜ ማወቅ የምችለው መቼ ነው ካላችሁ አሁን እነግራችኋለሁ ማለት ነው። ስለዚህ የልጅ ጾታ መታየት የሚጀምረው ከ11 ሳምንት ጀምሮ 70% የመታየት እድል አለው። በ70% ያክል ማለት ነው። ከ13 ሳምንት ጀምሮ ደግሞ 98% ያክል የልጁ ጾታ የመታየት እድል አለው። ዋናው ግን ትክክለኛ ጾታውን ለማወቅ ማድረግ ያለብን እና መቼ ነው የልጅን ጾታ ማወቅ ያለብን ካላችሁ ከ18 እስከ 23 ሳምንት ባለው የእርግዝና ጊዜሽ ብታውቂ በጣም አሪፍ ነው ማለት ነው። በዛ ጊዜ ትክክለኛውን የልጅን ጾታ
ለማወቅ በደንብ ስለሚረዳ ከ18 እስከ 23ኛው ሳምንት ባለው ጊዜ የልጃችሁን ጾታ ማወቅ ትችላላችሁ ማለት ነው። እና ደግሞ ገና ለመውለድ ወይም ደግሞ ለማርገዝ ያሰባችሁ ሴቶች ምን ወንድ ነው ሴት ነው መውለድ የምትፈልጉት ኮመንት ላይ አስፍሩልኝ። እንደገና ደግሞ ያረገዛችሁ ሴቶች ወንድ ነው ወይስ ሴት ነው ያረገዛችሁት የሚለው እስኪ ኮመንት ላይ ጻፉልኝ። ዛሬ ያየነው የፅንሱ ጾታ መቼ ይታወቃልና የልጃችሁን ጾታ ለማወቅ ትክክለኛው ጊዜ አይተናል። ለዛሬ ያለኝን ነገር ጨርሻለሁ። ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳትረሱ። የደውሏን ምልክት በመጫን ደግሞ ሁሌ የምለቀው ቪዲዮ እንዲደርሳችሁ ኖቲፊኬሽን እንዲገባላችሁ ኦን አድርጉት። ስለዚህ ለማታውቁኝ ነርስ ህይወት ነኝ። ጤና